በቀዝቃዛው አየሯ በምትታወቀው ደብረ ብርሃን ከተማ ውስጥ ነው። እቴጌ መይቴ በሚባለው ክፍለ ከተማ አየር ጤና ቀበሌ ውስጥ የሚገኝ አንድ የመኖሪያ ቤት ለቀናት ዝምታን ለብሶ ቆይቷል። የቤቱ ደጅ በቁልፍ ተቆልፏል። ወደ ውስጥ የገባም ሆነ የወጣ ሰው የለም። ጎረቤቶች አጠራጣሪ ነገር ቢያስተውሉም ከዚያ ዝምታ ጀርባ ምን አይነት ዘግናኝ እውነታ እንደተደበቀ ግን መገመት አልቻሉም ነበር። ሰኔ 19 ቀን 2018 ዓመተ ምህረት የአካባቢው ማህበረሰብ ጥርጣሬው ሲበረታ ለፖሊስ ጥቆማ ያደርሳል። የክፍለ ከተማው ፖሊሶችም ወደ ስፍራው አቅንተው ያንን በጥብቅ የተቆለፈ የቤት በር ሰብረው ወደ ውስጥ ይገባሉ። ቤቱ ጭር ያለ ቢሆንም በውስጡ የሚገኝ የአንድ ክፍል ግን የደም ጠረን ያውደው ነበር። ፖሊሶች ክፍሉን በጥንቃቄ መፈተሽ ይጀምራሉ። ፍተሻው ሲቀጥል ግን ያዩትን ማመን አልቻሉም። በአንድ ማዕዘን የተቀመጠ ማዳበሪያ ተገኘ። ማዳበሪያው ሲፈታ በውስጡ የተገኘው ነገር የፖሊስ አባላቱን ጭምር በድንጋጤ ያደነዘዘ ነበር። የቤቱ እመቤት የወይዘሮ ፍሬህይወት ገብረ ሚካኤል አስክሬን አንገታቸው በስለት ተቀልቶና ተለይቶ በዛ ማዳበሪያ ውስጥ ተቋጥሮ ተገኘ። ፖሊስ ወዲያውኑ የመጀመሪያ ደረጃ ምርመራውንና ማጣራቱን አፋጠነ። የሕክምናና የፎረንሲክ ምርመራው እንደጠቆመውም ግድያው የተፈጸመው አስክሬኑ በተገኘበት በዛ ዕለት አልነበረም። ወንጀሉ የተፈጸመው ከዛ 11 ቀናት በፊት ማለትም በሰኔ 8 ቀን 2018 ዓ.ም አካባቢ ነበር። ገዳዩ እናቱን በገጀራ ወይም በካራ ካረደ በኋላ ቤቱን ከውጭ ቆልፎባት ተሰውሮ ነበር። ያቺ ምስኪን እናት ለ11 ቀናት ያህል በዚያ ጨለማ ቤት ውስጥ በመዳበሪያ ተቋጥራ ታስራ ቆይታለች። ለመሆኑ ይህንን አረመናዊ ድርጊት የፈጸመው ማን ነው? የብዙዎች ጥያቄ ነው። ፖሊስ ክርክሩን ሲያጠበውም ጣቱ ሙሉ በሙሉ ወደ አንድ ሰው ተቀስሯል። ወደ ሟች ልጅ ወጣት ዮሴፍ ከበደ። ዮሴፍ እናቱን ከገደለ በኋላ ከአካባቢው ጠፍቶ ነበር። በአካባቢው ማህበረሰብ ውስጥ ግን አንድ መብረቅ የሚመስል ወሬ መሰራጨት ጀመረ። ወጣት ዮሴፍ 666 ተብሎ ወደሚጠራው የሰይጣን አምልኮ ማህበር እንደገባና ይህንንም ግድያ የፈጸመው ከዚሁ እምነት ጋር በተያያዘ እንደሆነ በሰፊው ይነገር ነበር። ይህም ወሬ ወንጀሉን ይበልጥ ምስጢራዊና አስፈሪ ያደረገው። ዮሴፍ ወንጀሉን እንደፈጸመ በቀጥታ ወደ ዋና ከተማዋ አዲስ አበባ እንደሸሸም ተሰማ። የደብረ ብርሃን ፖሊስ እጅ አልሰጠም። ፈጣንና ያልተቋረጠ ክትትል ማድረጉን ቀጠለ። ነገር ግን ያ የተራቀቀውና በ666 አባልነቱ የሚታማው ወጣት ዮሴፍ ማንም ሊገምተው የማይችለውን ተንኮል አሲሮ ነበር። ከአዲስ አበባ በድብቅ ተመልሶ መጣ። ነገር ግን ወደ ሌላ ቦታ አልሄደም። እናቱን ወግቶ በገደለባት የደም ጠረኑ ገና ባልጠፋበት በዛው ቤት ውስጥ በድብቅ ገባ። ፖሊስ አካባቢውን ከቦ ቤቱን በድጋሜ ሲፈትሽ ዮሴፍ የተገኘው የት ይመስላችኋል? የቤቱ ጣሪያ ወይም ኮርኒስ ውስጥ ተደብቆ እያለ ነው። እዛው ወንጀል በሰራበት ስፍራ ከጣራው በላይ ሆኖ ፖሊስን ሊያታልል ሲሞክር እጅ ከፍንጅ ተይዟል። አሁን ላይ ይህን ዘግናኝ ወንጀል የፈጸመው ዮሴፍ ከበደ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የደብረ ብርሃን ከተማ ፖሊስ መምሪያም ለሟች ቤተሰቦች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። አንድ ልጅ በወለደችው እናቱ ላይ ይህንን ያህል ጨካኝ እንዲሆን ያደረገው የ666 አምልኮ